እግዚአብሔር በዓለም ከልሎ የሰጠን ሀገራችን የሚቀማ ጠላት መጥቶ እንዴት ዝም እንላለን? እንዋጋለን እንጂ ነበር ያሉት አፄ ምኒልክ። የአንቀጽ 17 ትርጉም በማሳሳት የጣሊያን መንግስት የኢትዮጵያን መሬት እየወረረ ነው ሲሉ ለአውሮፓ ሀያላን መንግስታት አሳወቁ። የጣሊያን ጦር መሪ በኤርትራና በትግራይ አካባቢ ያለውን 20 ሺህ ወታደር በኢትዮጵያ አራቱም አቅጣጫ አሰማራ። በኢትዮጵያ በኩል አፄ ምኒልክ በቅነት የትግል አዋጅ ታወጀ። ዘርና ጎሳ ሳይለየው ወደ አድዋ የዘመነ ኢትዮጵያዊ ከጣሊያን ጦር ጋር ገጥሞ በጎራዴና በሳንጃ አንገት ለአንገት ተጨናንቆ የጣሊያን ጦር ሙትና ቁስለኛ አድርጎ ብዙዎችን ተማረኩ። በኢትዮጵያ አቆጣጠር የካቲት 23 1888 በአንድ ቀን ጀንበር ኢትዮጵያ ጣሊያንን ድል በማድረግ አኩሪ ታሪክ አስመዘገበች። ከዚያም አድዋ ላይ ለጥቁሮች ነፃነት የሆነ የዓለም አስደናቂ ዜና ተሰማ። በመቶዎች የሚሰላ የኢትዮጵያ ገበሬ ወታደር ባህር ተሻግሮ የመጣ ጠላቱን መጥቶ ቁስለኛ ምርኮኛ አድርጎ እንደ ማርያም ላይ ተሰብስቦ ድሉን ለሰጠው ለእግዚአብሔር ምስጋና አቅርቧል። አባት ሆይ እድል እንድናደርግ ስለረዳን እናመሰግናለን። በሚቀጥለው የካቲት 24 ቀን 1888 የኢጣሊያን ምርኮኞች በአፄ ምኒልክ አዳራሽ ፊት ለፊት ሲያልፉ የኢትዮጵያ ጀግኖች እየፎከሩ እየሸለሉ እንዳሳለፏቸው ታሪክ ይናገራል። ከተባረኩት የጣሊያን ወታደሮች መካከል ጀነራል አልቤርቶሪ ይገኙበታል። ከድል በኋላ አፄ ምኒልክ ሕዝባቸውን ሰብስበው እናንተ አንድ ልብ ሆናችሁ በምቀኝነት እርስ በርሳችሁ ተዋርታችሁ ካላለቃችሁ በቀር ኢትዮጵያን ሀገራችን ሌላ ባህል አትሰጧትም፣ ሌላ ባህል አትሰጧትም። ክፉ ነገርም ሀገራችን አገኛል። ነፋስ እንዳይገባባችሁ ሀገራችሁን በያላችሁበት በርታችሁ ጠብቁ። ወንድሜ ወንድሜ የተባባላችሁ ተደጋገፉ። የኢትዮጵያ ጠላት ተጋግዛችሁ ደንበር ተደንበር መልሱት። የኢትዮጵያ ጠላት በአንድ ወገን ትቶ በአንድ ወገን ቢሄድና ደንበር ቢገፋ በእኔ ወገን ካልመጣ ምን ቸገረኝ ብላችሁ ዝም አትበሉ። ጠላት በመጣበት በኩል ሁላችሁ ሄዳችሁ በአንድነት ተጋግዛችሁ ጠላታችሁን መልሱ። እየቤታችሁ እስኪመጣ ዝም ብላችሁ አትቆዩ። አያቶቻችን በአባታችን በምኒልክ መሪነት አገርና ሕዝብ አንድ አድርገው ለትውልድ አስረክበው አልፈዋል። ከ50 ዓመት ወዲህ የኢትዮጵያ የፖለቲካ ስልጣን የኢኮኖሚ በላይነት ለመያዝ ፍላጎት ያላቸው ኃይሎች፣ ቡድኖች አገር ተረካቢ ወጣቶችን በዘርና በጎጥ ውስጥ በመክተት አንድ ለአምስት በማደራጀት በገንዘብ በመደለል አገሪቱ እንድትከፋፈል ሕዝብ አንድ ብሎ አንድ እንዳይሆን ማድረጋቸው ትውልዱ የቀድሞ አያቶችን ታሪክ እንዳይከተል ሆኗል። ወጣቶች የታሪክ ባለዕዳ መሆናቸውን ተገንዝበው ለኢትዮጵያ አንድነት እንቅፋት የሚሆኑትን አጥብቆ መታገል እንዳለባቸው ይሰማኛል። ነገር ግን አብዛኛው የትውልዱ አካል አያቶች በሰሩት ስራ እየተኩራራ ከመፎከር ከመሸለል በስማቸው ከመዝፈን ያለፈ ከክልል ወጥቶ አንድ ኢትዮጵያ ማስቀጠል አልቻለም። በእኔ እምነት ትውልዱ የአያቶችን ቃል አለማክበር አጥማቸው እየረገመን እያዘነበት ሊሆን ይችላል የሚል እምነት አለ። አድዋ ሩቋ ያለ ምሰሶ የአልማዝ ክንድ ሰማይ ጠቀስ ጭጋግ ዳሰዋ አድዋ የዘራን ርስቶዋ የድንድቢያ መቀነቷ ከሞት ከባርነት ስርየት በደም ነፃነት ስለት አበው የተሰዉብሽ ዕለት የሩቅ ትውልድ እርሷ የኢትዮጵያዊነት ምስክሯ ሎሬት ጸጋዬ ገብረመድኅን እንደጻፈው የአድዋ ድል ውጤትና ስለ አድዋ
ተደርጓል የሚለውን በጥቂቱ ላውሳቸው። የሚገርመኝ ከኛ ድል ባለቤቶች በላይ አንዳንድ የውጭ ሀገር የታሪክ ተመራማሪዎች ለአድዋ ያላቸው ፍቅር ያስደምማል። ቀጥዬ የተወሰኑት ማስረጃ ልጥቀስ። የፈረንጆች ወይም የነጮች የጥቁር ሕዝብ የበላይነት ብለው ከሀያልነታቸው እያሳዩ ባለበት ጥቁሮችም ለዘመናት በቅኝ ግዛት በነበሩበት ዘመን ኢትዮጵያውያን በፋሽስት ጣሊያን ሰራዊት ላይ የተቀናጁት አንጸባራቂ ድል ነጮች በጥቁሮች መሸነፍ እንደሚችሉ ማረጋገጫ ሰጠ። የአድዋ ድል እንኳን በባርነት ቀንበር ውስጥ